ምን ነው አምላኬ አይኔን ስታጠፋ ምንም አላልኩ ለአይኔም ብርሃን ስትወስድብኝ ምንም አላልኩ አላማረርኩ አሁን ብርሃኔን ምርኩዜን ወሰድክብኝ እንግዲህ ምን ይቀረኛል አይኗን ካየው 6 ወር ሆነ ምንም ወሰደኛ ጌታ ፈጣሪ ወይ ሰው እጅ ላይ አጣለኝ እኔንም ወሰደኝ አንተ ቤት መከራየት አቅቶ ነው 6 ወር ሙሉ ጣውላ ቤት የምታስቀምጣት? ይሄንንም ምን ይሆኝ ነው እሺ ያስፈቅድኩላት? ቆይ አታሳዝንህም? ነፍሰ ጥሩ እኮ ናት። ስለምታሳዝነኝ መሰለኝ በቀን አንዴ ምግብ ማበላ። አንቺ የምታመጪው ምግብ ብቻ መሰለሽ እንዴ የምትኖረው? ያንተ ልጅ እኮ ነው ያረገዘችው። በአንተ ምክንያት እኮ ነው ህይወቷ የተመሰቃቀለው። አስወርጁ ብያለሁ። ስለ ልጁ ኃላፊነት አልወስድም። አጨቅጭቂ። ምግብ በልተሻል ግን? አዎ ገሉዬ ወይ ቂጣ ፍርፍር አማረኝ። ነገ አመጣልሻለሁ። ደሞ አባባን በጣም ነው ያመማቸው። አልተሻለውም። ባለፈው እኮ ሳይው ከስቶ ነበር። አክስቴ ታው ሄደች እንዴ? አራለች እየተንከባከበቻቸው ነው። ግን ጓደኛዬ በጣም አሟቸዋል። ድክም ሲላቸው አንቺን ስም እኮ ነው የሚጠሩት። ወይ አንዴ እንዳትጨርሹ። እኔ አይኑን የማይበት አቅም የለኝም። ድምጼን ማሰማበት ለይቅርታ አጠገቡም ወርቅበት ብርታት የለኝም። ገሉዬ የምር አቅም የለኝም። የምር ይቅርታ አድርገውልሻል። አባት በልጅ አይጨክንም። በተለይ አባባ ባንቺ አይጨክኑም። ደሞ ይቅርታ ባያረጉልሽ ባትናፈቂያቸው እኮ 10 ጊዜ ምርኩዝ አይሉም ነበር። አምላኬ ብርታት ስጠኝ ፊቱን ቆም። አቤት ልጄ ካልሱ ስንት ነው? ይሄኛው ነው እሱኛው አልኩ አይደል? እንዳይናይም ይቅርታ የኔ ልጅ ተደብቀሽ ወዴት ለማለት በጂ ሲጀመር ይሄን ማን አለ? አይንህ ማያይ ከሆነ ማንሽጣለህ እውር ለኔ ነበር እንጂ የኔ አባት ምን ጠፍቶ ነው? ይኸው እኮ የኔ አባት ይኸው የኔ አባት በቃ በስተርጅና ይሄን ስራ ተው ብለህ እምቢ አልከኝ አይደለ? ምን አበላሻለሁ የኔ ልጅ? እኔ ልጨነቅልህ እስኪ የኔ አባት ፈጣሪ ከረዳኝ የሆነ ስራ አስቤያለሁ። የትምህርት ማስረጃሽን ያስገባሽባቸው መስሪያ ቤቶች ጠሩሽ እንዴ? እነሱማ ዘመድ ቀጠሩበት። ይሄ ለእንደኔ አይነት ቤተሰብ ዘመድ ለሌላቸው ሰዎች የተፈጠረ እድል ነው። ብቻ የኔ አባት ያንተ ምርቃን ይርዳኝሽ። ያለ ገንዘብ እንዲሁ ነው የሚቀጥሩሽ? አዎ ባለንበት ሆነን ያለ ምንም ካፒታል የምንሰራው ነፃ የስራ እድል ነው። ይሄ ነገር አላማረኝም። ቆየት ነው የምትሰሪው? የኔ አባት ኦንላይን ስራ እኮ ነው። ምዝገባውን በነፃ ነው፣ እንደገና ደግሞ ስልጠናውን በነፃ ነው። ማንኛውም ሰው ቤት ውስጥ በዳታ ወይም በዋይፋይ የሚሰራው ስራ ነው። ምንም አይነት የትምህርት ደረጃ አይጠይቁም። በዛ ላይ ደግሞ በፈለግነው ቋንቋ ነው የምንሰራው። ይሄስ መልካም እድል ነው። ቀላል የኔ አባት ለእናቶች ለእህቶች ከቤት ወጥቶ መስራት ለማይችሉ በሙሉ መልካም እድል ነው። በተለይ ደግሞ በዚህ በክረምት። ታዲያ እኔንስ ያካተተኝ ይሆን? አይ የኔ አባት አንተንም ማን ነኝ የምሰራል? አንተ በተራ እርፍ ትላለህ። እሺ የኔ አባት ሌሎችም ይሄን እድል መጠቀም ለሚፈልጉ ሊንኩን ከስራ አስቀምጥላችኋለሁ። ደግሞ እኮ ምዝገባው በቴሌግራም ነው። የኔ አባት እርፍ ትላለህ። እሺ